በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ የተወደዳችሁ ወንድሞችና እህቶች፣ ዛሬ ሁሉም ክርስቲያን ሊያውቀው ሊረዳውና በሕይወቱ ሊተገብረው ስለሚገባ ጉዳይ እንነጋገራለን። ብዙ ሰዎች ክርስቲያን መሆን ማለት ስም መያዝ ወይም በክርስቲያን ቤተሰብ መወለድ ብቻ እንደሆነ ያስባሉ። ነገር ግን ክርስቲያንነት ከዚያ በጣም የላቀና ጥልቅ ነገር ነው። ክርስቲያን ማለት ክርስቶስን የሚከተል፣ ቃሉን የሚያምን፣ ትእዛዙን የሚጠብቅና በየቀኑ ሕይወት ውስጥ የክርስቶስን ፍቅር የሚያንጸባርቅ ሰው ነው። ጌታችን ኢየሱስ ክርስቶስ በዮሐንስ 14:6 ላይ እኔ መንገድና እውነት ሕይወትም ነኝ፣ በእኔ ካልሆነ በቀር ወደ አብ የሚመጣ የለም ብሎ ተናግሯል። ይህ ማለት እውነተኛ የክርስቲያን ሕይወት የሚጀምረው ከክርስቶስ ጋር በመኖር ነው። ሰው ምንም ያህል ሀብታም፣ አዋቂ ወይም የተማረ ቢሆንም እግዚአብሔር ጋር ያለው ግንኙነት ከሌለው የሕይወት ዋጋ ዓላማ አይሞላም። ሰው ያለ አየር መኖር እንደማይችል ሁሉ ክርስቲያንም ያለ ጸሎት ጠንካራ መንፈሳዊ ሕይወት ሊኖረው አይችልም። ጸሎት ከእግዚአብሔር ጋር የምንነጋገርበት መንገድ ነው። ጸሎት ስናደርግ ሰላም እናገኛለን፣ ፈተናን ለመቋቋም ኃይል እናገኛለን፣ እምነታችን ይጠናከራል፣ የእግዚአብሔርን ፈቃድ እንረዳለን። ጌታችን ሳታክቱ ጸልዩ ብሎ አስተምሮናልና። ብዙ ሰዎች መጽሐፍ ቅዱስን በቤታቸው ያስቀምጣሉ፣ ነገር ግን አያነቡትም። መጽሐፍ ቅዱስ ለማስዋብ ሳይሆን ለመመራት የተሰጠ የእግዚአብሔር ቃል ነው። የእግዚአብሔር ቃል ጥበብ ይሰጣል፣ እምነትን ያጠናክራል፣ ከኃጢአት ይጠብቃል፣ ትክክለኛውን መንገድ ያሳያል። መዝሙረ ዳዊት 119 ቁጥር 105 እንዲህ ይላል፣ ቃልህ ለእግሬ መብራት ለመንገዴም ብርሃን ነው። ክርስቶስ ያስተማረን ትልቁ ትእዛዝ ፍቅር ነው። እግዚአብሔርን በፍጹም ልብ መውደድና የባልንጀራችንን እንደ ራሳችን መውደድ የክርስቲያን ሕይወት መሰረት ነው። ፍቅር የሌለበት እምነት ፍሬ የለውም። ወደ ቤተ ክርስቲያን መሄድ፣ መጾም ወይም መጸለይ ብቻ ሳይሆን ለሰዎች ርኅራኄ ማድረግ፣ ይቅር ማለትና መረዳት ያስፈልጋል። ማንም ሰው ከኃጢአት ነጻ አይደለም። ነገር ግን እግዚአብሔር የሚፈልገው በኃጢአት ውስጥ መቆየት ሳይሆን በንስሐ ወደ እርሱ መመለስ ነው። ንስሐ ማለት የሰራነውን ስህተት ማወቅ፣ መጸጸትና ከእርሱ መራቅ ነው። እግዚአብሔር መሐሪ ነው። በእውነተኛ ልብ ወደ እርሱ የሚመጣ ሁሉ ይቀበላል። ቤተ ክርስቲያን ለጸሎት፣ ለትምህርትና ለቅዱሳት ምስጢራት የምንቀርብበት ቦታ ናት። ክርስቲያን ከቤተ ክርስቲያን ሕይወት ተለይቶ ሙሉ መንፈሳዊ እድገት ሊኖረው አይችልም። በቤተ ክርስቲያን ውስጥ እግዚአብሔርን ቃል እንሰማለን፣ ከሌሎች አማኞች ጋር ኅብረት እንፈጥራለን፣ ከቅዱሳት ምስጢራት እንሳተፋለን። ሁሉም ክርስቲያን ሊያውቀው የሚገባው ትልቁ እውነት ክርስቲያንነት በሳምንት አንድ ቀን ብቻ የሚኖር ሕይወት ሳይሆን በየቀኑ ከክርስቶስ ጋር የሚኖር ሕይወት መሆኑን ነው። ስለዚህ በየቀኑ እንጸልይ፣ መጽሐፍ ቅዱስን እናንብብ፣ በፍቅር እንኑር፣ ንስሐን እንውደድ፣ ወደ ቤተ ክርስቲያን እንሄድ፣ ክርስቶስን በሕይወታችን እናስቀድም። እግዚአብሔርን ፈልጉት፣ ሳለም ፈልጉት፣ ቅርብም ሳለ ጥሩት። እግዚአብሔር ሁላችን በእምነት በፍቅርና በጸጋው ያጽናን። አሜን። ኦርቶዶክስ ቲቪ እምነትን ማጠናከር፣ ዕውቀትን ማስፋትና መንፈስን ማነጽ ዋነኛ ዓላማዋ ነው። በመሆኑም ቻናላችንን ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ከወዲሁ በልዑል እግዚአብሔር ስም እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ